ትዝታ ዘወትር ወደ እፎይ የምልበት ሕይወቴ ጊዜያታ እያቅበጠበጠኝ ልቤን ፊት እያጣ ሞቶ ካላረፈው አንዱን ካልያዘው የትዝታ ስሜት እየወዘወዘው ይሎይታን አያውቅም ሰው ፍቅር ከያዘው ታስሬ ስታዩኝ በትዝታ ገመድ አይወዱም ወድጄ ገብቻለሁ አይዞህ የሚለኝ ሰው እንዴት ልታዘን ያሳለፍኩት ሁሉ ትዝ ሲል እምባ ነው ዘንድሮን ብቻዬ እንዴት ልገፋው ነው ለጤናዬም አይደልስ በሽታ ነው ትዝታ በስሜት ያብሰለሰለኝ አንዱን ሳልይዘው ያንቃለለኝ ተጎዳው ውስጡን አድርጎ ያውታርታ አልረሳ ብሎ የፍቅርሽ ትዝታ ነይ ነይ ጎፈሬ የብረት አልጋ ያረገረጋ የሰው ነሽና የሰው ሆንሽና ምን ይደረጋል ባንቺ መውደድ ተማርኳል ልቤ ባንቺ ፍቅር ተይዟል ንገሪኝ ንገሪኝ እንግዲህ ምን ማድረግ ይቻላል አንቺን በማሰብ አለቅሳለሁ ከእንግዲህ ምን ማድረግ እችላለሁ ንገሪኝ ንገሪኝ ፍቅሬም ሕይወቴም ላንቺ ነው ብያለሁ ንገሪኝ ንገሪኝ ፍቅሬም ሕይወቴም ላንቺ ነው ብያለሁ በጣም ነው የሚገርመው አስተዋውሳለሁ ልጅ ያለው የ4 አመት ልጅ የ5 ምናምን እንደዛ አካባቢ ይሆናልና ቀበሌ ውስጥ ኪነት ቡድኖች ነበሩና ለመጀመሪያ ጊዜ ማለት ነው ባንድ ሳይና ዘፋኝ ቆሞ ሲዘፍን ያየሁት የዛኔ ነውና የዛን ጊዜ ውስጥ የሆነ የነዘረኝ ስሜት ነበርና ከዛ ጊዜ በኋላ ከስንት አመት በኋላ ዛሬ ነው ያ ስሜት የተሰማኝ ባንተ ማለት ነው እኔ በጣም የተለየ ነገር ያየሁት ብዙ ውድድሮች ኢትዮጵያ ውስጥ ተካሂደዋል ግን በቃ የራስ ባንድ ያለ ነው ይመስለው ከዛ ከባንድ ጋራ ሰርተ የመጣ ነው ይመስልና በተለይ ደግሞ የዘፈን ምርጫ
የማዜም ችሎታ በጣም የሚገርም ነው። ከሙዚቃው ጋር ያለው ውህደት እውነት ለመናገር ዝግጅትህ ራሱ የስቴጅ አክብሮትህን ምናምን በቃ እነዚህ ነገሮች በሙሉ በጣም ካንድ በቃ ድምጻዊ የሚጠበቅ ነገር ነው ያደረከው። ውድድር ሆነ በቃና ግን ቢሰጥና ቢኖር ኖሮ በጄኔሬሽን አምጪ ባስቀምጥህ ደስ ይለኝ ነበር። ባላገሩ አይድል ብዙ እድሎችን ከፍቷል። አንተ በተወዳደርክ ማግስት ነው ዱባይ የሄድከው። አሁን ደግሞ ለውድድሩ ደግሞ ከዱባይ መጣል። ስለዚህ እነዚህ ሁሉ እድሎች የመጡት እንግዲህ እዚህም በሚሰበሰበው ተመልካችም ውጭም በአገር ውስጥም ያለ በውጭም የሚኖረው ህዝብ የሰጡን አስተያየቶች ከኔ በለጠ አንተ ሳታገኘው የቀረ አይመስለኝም። ስለዚህ በተለይም በዚህ ውድድር ላይ ብዙዎች አላችሁ፣ ከብዙዎቹ አንዱ ነህ። ስለዚህ በርታ። የሚቀጥሉት ከጓደኞች ጋራ እንደምትቀላቀል እርግጠኛ ሆኜ እነግርሃለሁኝ። ከሌሎቹ ጋራ እንግዲህ መልካም እድል ነው የምመኝልህ። ብዙ ነገር ተነግሯል። ድግግሞሽ ብዙ እንዳይሆን ጤንነትህን ጠብቅ ነው ምልህ። ከበፊቱ ትንሽ ደግሞ ቀነስ ያደረክ መሰለኝ ሰውነት። ልክ ነኝ? ትንሽ ከመጣ በኋላ አሞኝ ነበር። ዱባይ ብዙ ጊዜ እንደውም ሌሎቹ ይወፍራሉ፣ አንተ እንዴት? እዛ ትንሽ ወፍሬ ነበር። ወፍረ ነበር ከመጣ በኋላ ነው? ለውድድሩ ነው የመጣው አይደል? ደግሞ ውድድሩ ተራዘመ። አዎ ትንሽ ተራዘመ። እሱም ነው። ጤንነትህን ጠብቅ። ራስህን ብዙ ነገሮች ላይ በጣም የተሟላህ ነህ አንተ። እኔ እስከማውቀው ድረስ ይሄ ውድድር ምንም ነገር ተፈጥሮ በአጋጣሚ ነው የምልህ። አንዳንዴ እኮ ቶንሲልም አለ የውድድሩ ቀን አይደል እንዴ? እንዲህም ነገር ሊሆን ስለሚችል ለሌሎችም ተወዳዳሪዎች የምነግረው በቃ ገሌን የሚያሸንፈው ማለት የማይቻልበት ውድድር ነው። ውድድር ሁልጊዜ እንደዚህ ነው፣ ሰርፕራይዞች አሉት የራሱ። ስለዚህ እንደሱ አይነት ነገር እንዳይፈጠር ራስህን በጣም ጠብቅ። ምክንያቱም እንዳንተም ደግሞ በጣም ጥሩ ተሰጥኦ ላይ ያላቸው የሚገርሙ ልጆች አሉና በእናንተ ውስጥ እስከ መጨረሻው የሚደረገውን ነገር እንግዲህ የተፋለመን እናያለን ማለት ነው። እና ውድድሩ ላይ ስላለህ ግን ባላገሩ ላይ ስላለህ ግን በጣም ልፋታችንን ከንቱ ከማያረጉት ጥቂት ድምፃውያኖች ውስጥ አንዱ እንደምትሆን እርግጠኛ ነኝ። ቢጫ አልበዛም? አረጋኸኝና ሶፊ እንደሱ ነው የሚሉት። በቢጫ ይቆይና ከሌሎቹ ጋር ታይ። እኔ ግን አረንጓዴን አውጥቻለሁ።